በዚህ ቪዲዮ ማሳያችሁ ፓስፖርት አፕላይ ለማድረግ ዩዘር ኔም እንዴት ክሬት እንደምታደርጉ ነው። ወደዚህኛው ፔጅ ለመምጣት ከታች ዲስክሪፕሽን ላይ ሊንክ አስቀምጬላችኋለሁ። እሱን ስትነኩት ወደዚህ ይመራችኋል። ቀጥታ ጌት ስታርት ነው የምትሉት። እዚህ ጋር ለመጀመሪያ ጊዜያችሁ ከሆነ ሳይን አፕ ነው የምትሉት። እዚህ ጋር ዩዘር ኔም የሚል አለ። ዩዘር ኔም የሚለው ጋር ዩዘር ኔም ትሰጣላችሁ። ስለዚህ እኔ የሆነ ስም ሰጠዋለሁ። ይሄን ዩዘር ኔም ከሰጠሁት በኋላ ዩዘር ኔሙ ተቀብሎታል። በታች በኩል ኮንቲኒው ነው የምትሉት። ስልክ አስገቡ ይላችኋል። እዚህ ጋር ስልክ አስገባለሁ። ኮንቲኒው ካልኩት በኋላ እዚህ ጋር ባስገባችሁ ስልክ ኦቲፒ ይገባል። ኦቲፒውን ሰጠዋለሁ። ቀጥታ የምትሉት ኮንቲኒው ነው። ያው እዚህ ጋር ኢሜል አስገቡ ይላችኋል። ኢሜል ትሰጡታላችሁ። ከዛ በኋላ ኮንቲኒው ይለዋለሁ። በዚህ ኢሜል ኦቲፒ ይገባል ማለት ነው። ኦቲፒውን ከሰጠሁት በኋላ ኮንቲኒው ነው ምለው። በኋላ ያው እዚህ ጋር እንደምታዩት የተወለዳችሁበት አስገቡ ይላችኋል። እቺን በመንካት የተወለዳችሁበትን ዓመተ ምህረት ታስገባላችሁ። እዚህ ጋር ካለው ለምሳሌ ይህን ሰጠሁት፣ ወር ሰጠሁት፣ ቀን ትሰጡታላችሁ። ከዛ በኋላ ኮንፊርም ነው የምትሉት። ከዛ ኮንቲኒው ትሉታላችሁ። እዚህ ጋር ስትሮንግ ፓስወርድ አስገቡ ይላችኋል። ፓስወርድ ታስገባላችሁ ማለት ነው። ፓስወርዱን እዚህ ጋር ሳይችኋለሁ። ከዛ በታች በኩል ራሱን ፓስወርዱን ደግሜ ይሰጠዋለሁ። ከዛ በኋላ ኮንቲኒው ነው የምትሉት። እዚህ ጋር በሰጣችሁት ዩዘር ኔም እና ፓስወርድ ሎጊን አድርጋችሁ ፓስፖርታችሁን አፕላይ ታደርጋላችሁ። ሙሉን ቪዲዮ ከፈለጋችሁ ዩቲዩብ ቻናሌ ላይ ማግኘት ትችላላችሁ። የዩቲዩብ ቻናሌ ሊንክ ከስር አስቀምጥላችኋለሁ።